በ1996 ዓመተ ምህረት ብትኖሩ በዛ ዘመን ብትሆኑ ከልጆቻችሁ መካከል አንደኛው በትምህርት ቤት የገጠመው ሁኔታ የጠበቀውን ያክል ላያስደስተው ይችላል። ያሰበውን ያክል ላያስደስተው ይችላል። ከትምህርት ቤት ወደ ቤቱ ሲመለስ ከመሰላቸቱ በተጨማሪ ጥናት አድክሞትም ሊሆን ይችላል። ገና ከቤት ከመግባቱ በቀሪ የህይወት ዘመኔ በጭራሽ የማልጠቀምባቸውን የትምህርት አይነቶች በመማር ጊዜን ግን ለምንድነው የማጠፋው ብሎ ባልጠበቃችሁ ጥያቄ ሊያፋጥጣችሁ ይችላል። ምክንያቱም ትምህርት ቤቶች ህፃናትን ለገሃዱ ዓለም አያዘጋጇቸውምና። ጥሩ የተባለ ትምህርትን ተምሮ ውጤትን ማሳመር ብቻውን የስኬትን አስተማማኝነት አያረጋግጥምና። በጥያቄው ልደነግጡ ትችላላችሁ። የአባትነት ወይም ደግሞ የእናትነት ስጋትም ሊታይባችሁ ይችላል። እናንተም በጥያቄው ላይ ብዙም ሳታስቡበት ጥሩ ውጤት ካልያዝክ እኮ ኮሌጅ አትገባም ብላችሁ በደፈናው ምላሽ ልትሰጡ ትችላላችሁ። በደፈናው መልስ ልትሰጡ ትችላላችሁ። በደፈናው ምላሽ ልትመልሱለት ትችላላችሁ። ነገር ግን ትምህርት ቤቶች ህፃናትን ለገሃዱ ዓለም አያዘጋጇቸውም። ጥሩ የተባለ ትምህርትን ተምሮ ውጤትን ማሳመር ብቻውን የስኬትን አስተማማኝነት አያረጋግጥም።